ሰው ልጆቻችሁን በሚገባው መልኩ በትክክለኛው ሰዓት እየመገባችሁ ለራሱ ክብደት እየጨመሩላችሁ አይደለም። ከዚህ ተጨማሪ ደግሞ ልጆቻችሁን በሚፈልጉት መልኩ እያዘጋጃችሁ ለራሱ የምግብ ፍላጎታቸው ቀንሷል። ክብደታቸው እንዲጨምርስ ብላችሁ የትኛውን ፎርሙላ ዱቄት እየተጠቀማችሁ ነው? ለልጆቻችሁ በጣም ይጠቅማሉ ብላችሁ እናንተ አስባችሁላቸው የምትመግቧቸው ምግቦች ክብደታቸው የሚቀንሱ እንዳሉ ታውቃላችሁ። ከዚህም ተጨማሪ በቪዲዮ መጨረሻ ላይ በጣም ብልህ የሆኑ ወላጆች ምን መመዝገብ እንዳለባቸው በደንብ ነግራችኋለሁ። እናም በዚህ ቪዲዮ ለልጆቻችሁ በጤናማ መልኩ ክብደታቸው እንዲጨምር ማድረግ የምትችሉባቸው መንገዶች እናያለን። ከዚህ ሌላ ደግሞ በእርግጠኝነት አታስቡትም፣ ነገር ግን ልጃችሁ የምታጠቡበት መንገድ ለራሱ የሰውነት ክብደቱ እንዲቀንስ ሊያደርግ እንደሚችል ታውቃላችሁ። ለዚህም በትክክለኛው መንገድ ልጃችሁ እንዴት ማጥባት አለባችሁ፣ ክብደት የሚጨምርበትንስ መንገድ እንዴት ማመቻቸት ትችላላችሁ የሚለውን ዛሬ ከፋፍለን ምክንያቶቹ ከነመፍትያቸው ምን እንደሆነ በደንብ እናያለን። ምናልባት አንዳንድ ወላጆች ቪዲዮ የሚረዝምባችሁ ከሆነ እንደዚህ በክፍል ሰነጣጥቀን ስክሪኑ ላይ እንደምታዩት አስቀምጠንላችኋል። ዲስክሪፕሽን ላይ ታገኙታላችሁ። ካልሆነ ደግሞ ታይም ስታምፑን ተጠቅማችሁ ክፍሎቹ ላይ የምትፈልጉትን ብቻ ማየት ትችላላችሁ። ሃይፋም እንደምን አላችሁ? ዶክተር ዳውድ ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ በተጨማሪ ደግሞ ብዙ ወላጆች ጋር እንዲደርስ ላይክ እያደረጋችሁ ተጨማሪ ጥያቄ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። መልካም ቆይታ። እሺ በመጀመሪያ ብዙ ወላጆች አንድ የሚያጨናንቃቸው ነገር የልጃቸው ክብደት እየመገቡት ለራሱ እየጨመረ አይደለም ብሎ ብዙ ጊዜ ሐሳብ ያነሳሉ። ነገር ግን በተገላቢጦሹ ልጃችሁ ክብደት አጨማመሩ ጤናማ ሆኖ ሊሆን ይችላል። ስለዚህ ይሄ ነገር እንዳያሳስባችሁ እንዴት መለካት እንዳለባችሁና እንዴት መከታተል እንዳለባችሁ በዚህኛው ቪዲዮ ነግራችኋለሁ። ስለዚህ ይሄ የክብደት አጨማመራቸውን ሁኔታ ከተወለዱበት ጊዜ ጀምሮ ያለውን በደንብ ከፋፍለን እናያለን። ህጻናት ሲወለዱ ባሉት በመጀመሪያዎቹ ከ3 እስከ 5 ቀናት ድረስ ከክብደታቸው ከ5 እስከ 10% ድረስ ሊቀንሱ ይችላል። ይሄ ጤናማ ነው፣ የምንጠብቀው ነገር። ይሄኛው የሚፈጠረው ሰውነታቸው ራሱን በሚያስተካክልበት ሰዓት ከሰውነታቸው የሚወጡ ፈሳሽ፣ ይሄም የሚሆነው ካካቸው፣ ዋሽንታቸው፣ ሰውነታቸው ለራሱ የሚያስወግደው ፈሳሽ። ከዚህ ተጨማሪ ደግሞ ሰውነታቸው የሚያስፈልጋቸውን በቂ የሆነ ወተት መውሰድ ስለማይችሉ ነው። ነገር ግን ይሄ ተፈጥሯዊ ሂደት ቢሆንም ከተወለዱ በኋላ ከ10 እስከ 14ኛው ቀን ድረስ ባለው ወደ ትክክለኛው ክብደታቸው እየተስተካከሉ ይመጣሉ እና ይህን ከዚህ ጊዜ በኋላ ያለውን የክብደታቸውን አጨማመር ለመከታተል እንዲሆናችሁ ቀላል መንገድ አለ። ይሄም ህጻናት ሲወለዱ የነበራቸውን ኪሎ በደንብ ተመዘግቡና ልክ እድሜያቸው ከፍ ካለ በኋላ 5 ወር አካባቢ ሲሆናቸው በአማካኝ ሲወለዱ የነበራቸውን ክብደት ደብል ወይም ደግሞ እጥፍ ይሆናሉ። ስለዚህ ሲወለዱ 3 ኪሎ ከነበሩ አሁን ላይ 5 ወር እስከ 6 ወር ባለው እድሜ ውስጥ 6 ኪሎ ይሆናሉ ማለት ነው። ይሄ አማካኝ ነው። ከዛም በኋላ እድሜያቸው ከፍ ብሎ ልክ 1 ዓመት ሲሞላቸው ሲወለዱ የነበራቸውን ክብደት 3 እጥፍ ይሆናሉ። ይሄም ሲወለዱ 3 ኪሎ ከነበሩ አሁን ላይ 9 ኪሎ ይሆናሉ ማለት ነው። ይሄ በአማካኝ ነው እንደገና። ነገር ግን ይሄን የክብደት አጨማመራቸውን በወራት ከፋፍለን ለማየት እድሜያቸው ከ0 እስከ 3 ወር ድረስ ከሆኑ ቢያንስ በሳምንት ከ150 እስከ 200 ግራም ድረስ መጨመር መቻል አለባቸው። ይሄም ማለት ከ20 እስከ 30 ግራም በቀን መጨመር አለባቸው ማለት ነው። በዚህም ከተወለዱ 3 ወር እስኪሞላቸው ባሉት ጊዜያት ላይ ከፍተኛ የሆነና ፈጣን የሆነ ክብደት መጨመር ይኖራቸዋል። ከዛም በኋላ ከ4 እስከ 6 ወር ባለው ጊዜ እስከ 100 እስከ 150 ግራም በሳምንት መጨመር አለባቸው። ይሄ ጊዜ ደግሞ በመጠኑም ቢሆን ትንሽ ቀዝቀዝ ያለና በትንሹ ክብደት የሚያገኙበት ጊዜ ነው። ነገር ግን ከሌሎቹ ጊዜያት በተለየ ከ6 ወር እስከ 12 ወር ማለትም እስከ 1 ዓመት ድረስ በሳምንት ቢያንስ ከ70 እስከ 90 ግራም ድረስ ክብደት እየጨመሩ ሲመጡ ከሌሎቹ በአንጻራዊነት ይሄ ደግሞ በጣም የቀነሰና ትንሽ ክብደት የሚያገኙበት ወቅት ነው። ነገር ግን አንድ እዚህ ጋር ግልጽ ማድረግ ያለብን ይሄኛው ቪዲዮ የህፃናት ክብደት ስለመጨመር ሁኔታ እንጂ ስለሌሎቹ የህፃናት እድገት የሚመለከት አይደለም። ሌሎች ብዙ የምንለካበት የህፃናት እድገት ጤናማ አይደለም የሚለውን ነገር ምንለይበት አለ። የጭንቅላቱ መጠን፣ ቁመት ከእድሜው ጋር፣ ክብደት ከእድሜው ጋር እንዲህ እየተባለ ብዙ የምንለካበት የራሱ መንገድ አለው። ነገር ግን በዚህ ቪዲዮ የምናየው የክብደቱን አጨማመር ብቻ ነው። እናም እስካሁን የነገርኳችሁን አማካኝ የሆነ ክብደት የምንለይበትን መንገድ ሁልጊዜ አንጠቀመውም። ይልቁንስ WHO ያወጣው ራሱን የቻለ ግራፍ አለ። ይሄኛውን ግራፍ በመጠቀም ልጃችሁ ጤናማ የክብደት መጠን አለው የለው የሚለውን ነገር ሁልጊዜ እናነጻጽራለን። ይሄኛውንም የመለኪያ መንገድ እየተጠቀምን ህፃናት ከተወለዱበት ጊዜ ጀምሮ እስከ 5 ዓመት ድረስ ሙሉ መረጃው እዛ ላይ እናገኛለን። ስለዚህ ህፃናት 1 ዓመት ካለፋቸው በኋላ እናንተ እየተከታተላችሁ ቁመትና ክብደቱን ቼክ በምታደርጉበት ሰዓት እኛ የምናነጻጽረው በዚህኛው ግራፍ ነው ማለት ነው። ጤናማ የሆነ የክብደት መጠን እያለው እናንተ ፊቱ ብጥ ስላላለ ወይም ደግሞ ድቡሽቡሽ ስላላለ ብቻ ችግር አለ ማለት ነው ማለት አይደለም። ዋናው እናንተ ቼክ ማድረግ ያለባችሁ ነገር ልጃችሁ ክብደት እየጨመረ ነው ወይስ አይደለም? ልጃችሁ በደንብ ይጫወታል ወይስ አይጫወትም? ምግቡን በስርዓት ይበላል ወይስ አይበላም?
ጡት እየጠባ ከሆነ ደግሞ በበቂ ሁኔታ እየጠባ ነው አይደለም የሚሉት ነገር እነኚህን ነው በደንብ ቼክ ማድረግ ያለባችሁ። ከዚህ ውጪ ወደ በኋላ አካባቢ ላይ ህፃናት እየመገባችኋቸው ለራሱ ክብደት ማይጨምሩ ከሆነ ምናልባት እየመገባችሁ ያላችሁት ምግብ ለራሱ ሊሆን ስለሚችል እንዴት መሆን እንዳለበት እሱንም ነግራችኋለሁ። አሁን ደግሞ ከእድሜያቸው ጋር በተያያዘ ከመጀመሪያው ጀምሮ ወደ ላይ አመጋገባቸው እንዴት መሆን አለበት፣ ክብደታቸውስ እንዴት እየጨመረ መምጣት አለበት የሚለውን ነገር በደንብ እያየን እንሂድ። ከ6 ወር በታች ያሉት ህፃናት በበቂ ሁኔታ የእናት ጡት ወተት ብቻ ነው ማግኘት ያለባቸው። ይሄም የእናት ጡት ወተት እንደሚታሰቡ ምግብነት ብቻ አይደለም ያለው፣ በሽታ የመከላከል አቅማቸው፣ የእናትና የልጅን ፍቅር ማጠንከር፣ የአንጀታቸው ስርዓተ ልመትና እድገት ጤናማ እንዲሆን፣ የአእምሯቸው እድገትና ብስለትም እንደዛው እየጠነከረ እንዲመጣ ያደርጋል። ስለዚህ ሁልጊዜ እንደምንመክረው ከ6 ወር በታች ያሉት ህፃናት እናት በተቻለ መጠን በቂ የሆነ የእናት ጡት ወተት ብቻ ነው ልትመግብ የሚገባው። የእናት ጡት ወተት ላለመስጠት እንደ ምክንያትነት ብዙ ጊዜ የሚቀመጠው የእናት ጡት ወተት መጠኑ ትንሽ ነው፣ ስለዚህ በደንብ እየጠገበ ስላልሆነ የዱቄት ወተት አስጀመርኩኝ የሚለው ነው። ይህም ደግሞ በጣም የሚገርማችሁ ነገር የእናት ጡት ወተት መጠኑ እየጨመረ የሚመጣው ባጠባችሁ ልክ ነው። ምክንያቱም የእናቷ ጭንቅላት የሚረዳውና የጡትን ምርት እዛው ጋር የሚቆጣጠረው ትንሽ መጠን ልጁ እየጠባ ከሆነና አብዛኛው ጊዜ ደግሞ የዱቄት ወተት እየወሰደ ከሆነ በቂ እያመረትኩ ነው፣ ስለዚህ ተጨማሪ ምርት አያስፈልግም ብሎ ነው። በዛም የእናት ጡት ወተት ምርቱ እየቀነሰ ይመጣና ከጊዜያት በኋላ እየነጠፈ ይሄዳል። እናም ለተወለደ ልጅ የእናት ጡት ወተት መጠኑ ትንሽ ነው የሚለውና ሙሉ በሙሉ አቁሟል የሚሉት ነገሮች በጣም ጥቂትና ውስን ናቸው። ስለዚህ በተቻላችሁ አቅም በደንብ የምታጠቡ ከሆነ ምርቱም እንደዛው እየጨመረ መምጣቱ አይቀርም። ነገር ግን የእናት ጡት ወተት ስላጠባችሁ ብቻ በበቂ ሁኔታ ልጁ ተመግቧል ማለት አይደለም። ይሄን ነገር በደንብ ልብ ልትሉኝ እፈልጋለሁ። በሕክምናው አታችመንት ኤንድ ፖዚሽኒንግ እንለዋለን። ማለትም ጡቱ የምታስይዙበትና ልጃችሁ የምትይዙበት መንገድ ልጃችሁ በበቂ ሁኔታ የእናት ጡት ወተት እያገኘ ነው አይደለም የሚለውን ነገር አስተካክላችሁ እንድትሰጡት የሚረዳችሁ መንገድ ነው። መጀመሪያ ላይ ልጅ ጡት ሲጠባ ዝም ብላችሁ ጡቱ ላይ ድቅን አይደለም የምታደርጉት። ራሱን የቻሉ መንገዶች አሉት። እንዴት ማስያዝ እንዳለባችሁ ልንገራችሁ። እናት በደንብ ተስተካክላ ልጇን በደንብ ከያዘች በኋላ አያያዙን በኋላ ላይ ነግራችኋለሁ። ያንን አስተካክላ ከያዘች በኋላ አፉ ሙሉ በሙሉ ክፍት መሆኑን ማረጋገጥ። ከዚህም በኋላ ጡቱን የህፃኑ አፉ ስትከት ሙሉ በሙሉ በተቻለ አቅም ጥቁሩ ክፍል አፉ ውስጥ መግባት መቻል አለበት። ካልተቻለ ደግሞ የጡቷ ጥቁሩ ክፍል የታችኛው ሙሉ በሙሉ ይሸፈንና ከላይ ግን ትንሽ ትቀራለች። ይህም በአግባቡ ጡቱን ይዞ በደንብ እንዲጎትት ያመቻችለታል። የዚህ ጊዜም ልጃችሁ በደንብ እየጠባ መሆኑን የምታረጋግጡት አንደኛ ትንሽ የመንከስ ነገር መጀመሪያ አካባቢ ላይ ሊኖር ይችላል። ያም ለትንሽ ሰከንዶች የሚቆይ ነው። ከዛ በኋላ ግን ተመቻችቶ መሳብ መቻል አለበት። በሚጠባበት ሰዓትም ጎሮሮ ላይ ወደ ታች የሚልና እየጠባ መሆኑን የሚያሳይ ምልክት ታያላችሁ። አገጩ አካባቢ የምታዩት እንቅስቃሴ በደንብ እየጠባ መሆኑን ማመላከቻ ነው። ከዚህ በኋላ ደግሞ በዋነኛነት ልጅ በደንብ እየጠባ መሆኑን ሊያመላክታችሁ የሚችለው በሚጠባበት ሰዓት ላይ እየዋጠ መሆኑን ድምጽ ያሰማችኋል። በትክክለኛና ጤናማ በሆነ መንገድ ልጃችሁ እየጠባ አለመሆኑን የሚያሳያችሁ ምልክቶች ደግሞ ጫፍ ጡታችሁ ላይ ህመም የሚፈጠርባችሁና የህመም ስሜት የሚሰማችሁ ከሆነ፣ በተደጋጋሚ እየነቀለ ወይም ደግሞ የሚያቋርጥባችሁ ከሆነ፣ ራሱ ልጃችሁን እያጠባችሁ ስለራሱ ክብደት ማይጨምር ከሆነ፣ እየጠባ ለራሱ የመነጫነጭ ምቾት የመንሳት አይነት ምልክት የሚያሳያችሁ ከሆነ እነኚህ ነገሮች በደንብ ልብ ብላችሁ ማስተካከል መቻል አለባችሁ። ታዲያ ጡታችሁ እንደዚህ አድርጋችሁ የምታስይዙ ከሆነ ልጃችሁን ደግሞ ስታቅፉ ለማጥባት የሚመቻችሁ መንገዶች እንዴት ናቸው? በተጨማሪ ደግሞ ትክክለኛው ልጃችሁን የምታቅፉበትና የምታስተካክሉበት መንገድ እንዴት እንደሆነ ልንገራችሁ። አንደኛ ልጃችሁ ከእናንተ አቀማመጥ ጋር ቀጥ ያለና ትይዩ የሆነ መስመር ላይ መሆን መቻል አለበት። ሁለተኛ የህፃን ፊት በፍጹም ወደ ጎን ማለት የለበትም፣ ቀጥታ ወደ ጡቱ መሆን መቻል አለበት። ሶስተኛ ጭንቅላቱን በምትይዙበት ሰዓት ትንሽ ወደ ላይ ቀና ብሎ ጡትን በደንብ በሚይዝበት መልኩ ማመቻቸት መቻል አለባችሁ። አራተኛውና ዋነኛው ደግሞ እናት በምትይዝበትና በምታቅፍበት ሰዓት ላይ የህፃኑ ጭንቅላት፣ ትከሻ እና ጀርባ በደንብ በእጇ መደገፍ መቻል አለባት። እነኚህ ለማመቻቸት ደግሞ ያስተቃቀፍ ራሱን የቻሉ መንገዶች አሉ። ለማብራራት ትንሽ ረዘም ስለሚል እነኚህ ፎቶ ላይ የምታያቸውን መንገዶች መጠቀም ትችላላችሁ። እንደ ክራድል ሆልድ፣ ክሮስ ክራድል ሆልድ፣ ፉትቦል ሆልድ፣ ሳይድ ላይንግ ሆልድ፣ ሌድ ባክ ምንለው ወይም ደግሞ ጋደም በላችሁ የምታጠቡበት መንገዶች መጠቀም ትችላላችሁ። የሚገርማችሁ ነገር ብዙ ወላጆች ግራ የሚጋቡት ልጄን ምን ያህል ጊዜ ማጥባት አለብኝና ድግግሞሽ ውስጥ ምን ያህል መሆን መቻል አለበት የሚለው ነው። እና አንዳንድ ወላጆች ልጅ ማልቀስ ሲጀምር ብቻ እየጠበቁ የሚያጠቡ አሉ። ይሄ ፍጹም ስህተት የሆነ ነገር ነው። ልጅ ማጥባት ያለባችሁ ስላለቀሰ ሳይሆን በየ2-3 ሰዓቱ ተደጋጋሚ እያደረጋችሁ ቅድም የነገርኳችሁን አያያዝና አፉን ደግሞ እንዴት መግጠም እንዳለባችሁ እሱን መንገድ በመጠቀም በተደጋጋሚ ማጥባት መቻል አለባችሁ። አንድ ጊዜም በምታጠቡበት ሰዓት እንደየህፃኑ ይለያያል። ነገር ግን ከ10 እስከ 30 ደቂቃ በበቂ ሁኔታ ሊጠባ ይችላል። ነገር ግን አንዳንድ ወላጆች ጋር የሚያጋጥመን ነገር ልጄን ለ1 ሰዓት ያህል አጥብቼው ለራሱ እስቲል የተራበ ነው እና እያለቀሰ አስቸገረኝ፣ ለዚህም ዱቄት ወተት ጀመርኩለት የሚሉ ወላጆች አሉ። ነገር ግን የእናት ጡት ወተት ለልጁ
በበቂ ሁኔታ የሚበቃውን ያህል ያመርታል። እዚህ ጋር ልጁ እየጠገበ ያልሆነበት ምክንያቶች ብዙ ቢሆኑ ዋነኞቹ ሁለቱን ልንገራችሁ። አንደኛው ቅድም እንደነገርኳችሁ ልጃችሁን በበቂ ሁኔታ ወተት የሚያገኝበትን መንገድ አፉን ግጥም ማድረግና አያያዛችሁ ትክክል ካልሆነ በደንብ መሳብ አይችልም። ሁለተኛው ደግሞ ጡታችሁ በሚገባው መልኩ ካልፈነዳና የተደፈነ ከሆነ ጡት ወተት በደንብ መመረት አይችልም ወይም ደግሞ መውጣት አይችልም። ስለዚህ ምንም ያህል ቢታገለው ለራሱ ጡት ወተት ስለማያገኝ የተራበ ይሆናል። ይሄ ግን ዱቄት ወተት ማስጀመር አለባችሁ ማለት አይደለም። ጡታችሁን በተቻለ አቅም ከላይ ወደ ታች ወደ ጫፉ እየገፋችሁ ማሳጅ ስታደርጉት ራሱ እየፈረጠና እነኛ ቀዳዳዎችም የተደፈኑት እየተከፈቱ ይመጣሉ። ስለዚህ በዚህ መልክ አስተካክላችሁ ልጃችሁን መመገብ ትችላላችሁ። ልጅም የእናቱን ጡት በደንብ በጠባ ቁጥር ምርቱ እየጨመረ መምጣቱ ስለማይቀር ምንም ሊያሳስባችሁ አይገባም። አሁን በምታጠቡበት ሰዓት ብዙ ወላጆች የምትቸገሩት ማታ ላይ እንዴት ማጥባት አለብኝ የሚለው ነው። ለዚህም ቀላል የሚሆን መፍትሄ ልንገራችሁ። እናንተ ከመተኛታችሁ ትንሽ ዘግየት አድርጋችሁ ልጃችሁን አጥብታችሁ የምታስተኙ ከሆነ ማለትም 3 ሰዓት 4 ሰዓት አካባቢ ሌሊት ላይ ቢያንስ አንድ ጊዜ ወይ 2 ጊዜ ነው መነሳት የሚጠበቅባችሁ። ከዛ በላይ ብዙም የሚጠበቅ ነገር አይደለም። ሌሊት ላይ አንዴ ወይ 2 የተነስታችሁ ብታጠቡ በቂ ይሆናል። ስለዚህ ምንም ያሳስባችሁ ነገር የለም ማለት ነው። ታዲያ ልጅ ተኝቷል የምትሉ ወላጆች ደግሞ ቀንም ይሁን ማታ ልጃችሁ ከ3 ሰዓት ወይ ደግሞ 4 ሰዓት በላይ መተኛት ስለማይጠበቅበት ቀስቅሳችሁ አስተካክላችሁ በደንብ ማጥባት ይኖርባችኋል። ስታጠቡ ደግሞ በአንድ ጡት ማጥባቱ ብቻውን ምንም ችግር አይኖረውም። ምርቱም እንደዛው እየጨመረ ይመጣል። ነገር ግን በቂ የሚባለው በሁለቱም እያመጣጠናችሁ ብታጠቡ ነው። ስታጠቡ ደግሞ ብዙ ወላጆች ጋር የምናየው ችግር አንዱን ጡት ሳይጨርስ ወደ ሁለተኛው የምታሻገሩት ነገር አለ። ይሄም ፍጹም ስህተት የሆነ ነገር ነው። ምክንያቱም የእናት ጡት ወተት ምርት የፊት ለፊትና የኋላ የሚባል ነገር አለው። የፊት ለፊቱ አብዛኛው ውሃ የያዘ ነው። ስለዚህ ትንሽ አጥብታችሁ ወደ ሁለተኛው ጡት የምትሻገሩ ከሆነ ፊት ለፊት ያለውን ውሃውን ክፍል ብቻ ነው የሚያገኘው። ከጀርባ ያለውን ምግቡን እያገኘ ስላልሆነ ክብደቱ እየቀነሰባችሁ ይመጣል። ስለዚህ በተቻላችሁ አቅም አንዱን ጡት ሙሉ በሙሉ ከጨረሰ በኋላ ወደ ሁለተኛው ብትሻገሩ ተመራጭ ነው። አረ እንደዚህ ጡት እያጠባችሁ ዳይፐር ምን ያህል ጊዜ መቀየር አለባችሁ፣ ምን ያህል ጊዜ መሽናት አለባችሁ፣ ምን ያህል ጊዜ ካካ ማለት አለባችሁ የሚለውን ደግሞ በደንብ እንይ። አንድ ህፃን ልጅ በበቂ ሁኔታ እየጠባ ከሆነ የምንጠብቀው ከ1 እስከ 3 ሰዓት ባለው ጊዜ ውስጥ አንድ ጊዜ ይሸናል ብለን ነው። ወይም ደግሞ በቀን ስናሰላው ደግሞ ቢያንስ 6 ጊዜ ዳይፐሩን ማርጠብ አለበት ብለን ነው። ነገር ግን በበቂ ሁኔታ እየጠባ ለራሱ ካካ ሳይል ቢያንስ ከ3 እስከ 5 ቀን ሊቆይ ይችላል። ይሄ አማካኝ ነው። አንዳንዴ እስከ 7 ቀን ድረስ ሊሄድ ይችላል። ምክንያቱም የእናት ጡት ወተት ሙሉ በሙሉ ምግብ ስለሆነ በካካ መልኩ የሚወገድ ምንም አይነት ቅሪት የለውም። አብዛኛው በውሃ ሽንት በኩል ነው የሚወገደው። ስለዚህ ቢዘገይባችሁ ምንም ሊያሳስባችሁ አይገባም። ልጃችሁ እንደዚህ አድርጋችሁ ካጠባችሁ በኋላ መጥገቡ የምታረጋግጡበት ደግሞ አንዳንድ መንገዶች አሉ። አንደኛው ልጃችሁ ጡት ከጠባ በኋላ ሲጠግብ ረጋ ብሎ ጡቱን ይለቀዋል። ሁለተኛው እየጠገበ ሲመጣ አጠባቡ ለራሱ እየቀዘቀዘ እየደከመው ይመጣል። ሶስተኛው መነጫነጭ ይቀንሳል፣ ረጋ ማለት እና ደግሞ ወደ መተኛት የማንቀላፋት ነገር ያሳያችኋል። አራተኛው ሙሉ በሙሉ ሲጠግብላችሁ ለሽ ብሎ ይተኛል። ከዚህ ተጨማሪ ደግሞ በጣም አስፈላጊ የሚባሉት በደም ጠግቧል የሚለውን ነገር የሚያሳዩን ምልክቶች አንደኛው በበቂ ሁኔታ ሽንት ይኖረዋል። ስለዚህ ቢያንስ በቀን ከ6 በላይ ዳይፐር ይቀየርለታል። ሁለተኛው ደግሞ ቅድም በነገርኳችሁ መልክ ክብደቱ እየጨመረ ይመጣል። ስለዚህ በበቂ ሁኔታ ጡት እየጠባ ነውና ወተት ደግሞ በበቂ ሁኔታ እያገኘ ነው ማለት ነው። አሁን ደግሞ ልጃችሁን በተለያዩ ምክንያቶች ጡት ማጥባት ማትችሉ ሆናችሁ የፎርሙላ ዱቄት ወተት የምትሰጡ ከሆነ እንዴት ቼክ ማድረግ እንዳለባችሁና በቂ የሆነ እንዲያገኝ ምን ማድረግ እንዳለባችሁ ክብደቱን በዛው ጋር ደግሞ እየጨመረ እንዴት እንዲመጣ ማመቻቸት ትችላላችሁ የሚለውን ነገር ልንገራችሁ። አብዛኛው ጊዜ ወላጆች በተለይ ልጃቸው የመጀመሪያ ከሆነ የእናት ጡት ወተት ያስሞክሩና ትንሽ ከሞከሩ በኋላ እምቢ ሲላቸው ቀጥታ ወደ ዱቄት ወተት የመዝለል ነገርና ከዛም በኋላ የእናት ጡት ወተቱን ደግሞ ሙሉ በሙሉ የማስተው ሂደት አለ። ከዚህ በተቃራኒው ደግሞ የእናት ጡት ወተት እየጠባ ለራሱ ልጁ በበቂ ሁኔታ እያገኘ አይደለም፣ ክብደቱም እየጨመረልኝ አይደለም፣ እየፋፋልኝ አይደለም ተብሎ እንደገና ወደ ዱቄት ወተት የሚኬድበት አለ። ነገር ግን ዱቄት ወተት ማስጀመር ያለባችሁ የራሱ የተቀመጡ ምክንያቶች አሉት። ያም ሐኪም ነው የሚወስንላችሁ። ይህንን ፎርሙላ መጠቀም ከሚችሉት ህፃናት በዋነኛነት ላይ የሚቀመጡት አንደኛው ያለ ጊዜያቸው የተወለዱ ህፃናት፣ የእናት ጡት ላይ ማንኛውም አይነት ቁስለት ወይ ህመም ወይም ደግሞ ኢንፌክሽን ካለና ህፃን ልጅ መጥባት ማይችልባቸው ሁኔታዎች ከተፈጠሩ፣ ሶስተኛ በሐኪም የተረጋገጠ የህፃን ልጅ ክብደት መቀነስ ካለ፣ በተጨማሪ ደግሞ የእናት ጡት ወተት በበቂ ሁኔታ እየተመረተ አለመሆኑን ሐኪም ካረጋገጠ እናም እናት በቦታው ላይ ተገኝታ ልትመግብ ማትችልባቸው ሁኔታዎች ከተፈጠሩ የዚህን ጊዜ ዱቄት ወተት መስጠት ትችላላችሁ። ነገር ግን ህፃን ልጅ ያለቀሰ ነው ብላችሁ ወይም ደግሞ የጡት ወተት በደንብ እያመረተልኝ አይደለም ብላችሁ ወይ ደግሞ አልጠገበም ብላችሁ ወይም ደግሞ ማጥባቱ ለራሱ ስላደከማችሁ ብላችሁ በፍጹም የዱቄት ወተት ማስጀመር የለባችሁ። ነገር ግን ይህን ፎርሙላ ዱቄት ወተት እየተጠቀመ ክብደት ላይ ጨምር የሚችሉባቸው ምክንያቶች አሉ። የመጀመሪያው ከእድሜው ጋር ተመጣጣኝ የሆነ ፎርሙላ አለመጠቀም ነው። ከ6 ወር በታች ያሉ ህፃናት 1 ቁጥር የሚባለው፣ ከ6 ወር እስከ 1 ዓመት ያሉት ደግሞ 2 ቁጥር የሚባለው መጠቀም መቻል አለባቸው። ከዚህ ሌላ ደግሞ ስታዘጋጁት የፎርሙላ ዱቄት ወተቱን በጣም የምታቀጥኑት ከሆነ የዚህም ጊዜ አስፈላጊ የሆነው ምግብ ስለማያገኝ ክብደቱ እንዲቀንስ ያደርገዋል። ይህን የፎርሙላ ዱቄት ወተት ስትሰጡን በቀን የሚያስፈልገውን ያህል ማትሰጡት ከሆነ ይህም ክብደት እንዲቀንስ ያደርገዋል። በእድሜው ልክ ምን ያህል መስጠት አለባችሁ የሚለውን ያው እዚህ ስክሪኑ ላይ እንደምትመለከቱት አመቻችታችሁ መስጠት ትችላላችሁ።
ትችላላችሁ። ከዚህ ሌላ ደግሞ ዱቄቱንና ወተቱን እንዴት በተመጣጣኝ መልኩ ማመጣጠን ትችላላችሁ የሚለው ደግሞ የዱቄት ወተት ጣሳው ጀርባ ላይ ተጽፎላችሁ ታገኙታላችሁ። እናም ይሄንን ፎርሙላ በሚገባው መልኩ አዘጋጅታችሁ የምትመግቡ ከሆነ ክብደት የመጨመር እድሉ በጣም ከፍተኛ ነው። ነገር ግን አዘጋጅቱ ላይም ችግር ካለ አሰጣጣችሁም ላይ ችግር ካለ ግን ክብደቱ እንዲቀንስ ነው የሚያደርገው። 6 ወር ከሞላቸው በኋላ ደግሞ ተጨማሪ ምግብ ማስጀመር ግዴታ ነው። የእናት ጡት ወተት ለልጁ እስከ 6 ወር ድረስ በቂ የሆነ ምግብ ምንጭ ሲሆን ከ6 ወር በላይ ሲሆን ግን ተጨማሪ የሆነ ምግብ ያስፈልገዋል። ምክንያቱም የእናት ጡት ወተት ሙሉ በሙሉ በቂ ስላልሆነ ማለት ነው። ታዲያ ይህንን ተጨማሪ ምግብ የምታስጀምሩበት መንገድ፣ የምትጠቀሟቸው ተጨማሪ ምግብ አይነቶች፣ በተጨማሪ ደግሞ እነኚህ ተጨማሪ ምግቦችን የምትመግቡበት ድግግሞች ለራሱ የልጃችሁ የክብደት መጨመር እድሉን እያጠበበ ይሄዳል ወይም ደግሞ እየጨመረ ይሄዳል። እነኚህንም ምግቦች እንዴት መመገብ አለባችሁ፣ እንዴት ማዘጋጀት አለባችሁ የሚለውን ከዚህ በፊት የሰራሁላችሁ ቪዲዮ አለ። እሱን ገብታችሁ ማየት ትችላላችሁ። ነገር ግን በትንሹ ዳሰስ ለማድረግ ያህል የምታዘጋጁላቸው ምግቦች በተቻለ አቅም የተመጣጠኑ መሆን መቻል አለባቸው። በውስጣቸው ካርቦሃይድሬት፣ ፋት፣ ፕሮቲን፣ ሚነራል፣ ቪታሚኖች እነኚህን መያዝ መቻል አለባቸው። እነኚህን ደግሞ ከየት እናገኛለን የሚለውን እዛ ቪዲዮ ላይ በደንብ አስቀምጬላችኋለሁ። ነገር ግን እዚህ ጋር አንድ ልነግራችሁ የምፈልገው ነገር እነኚህ ምግቦች ከእናት ጡት ወተት ጎን ለጎን ስታስጀምሩ እድሜያቸው ከ6 ወር እስከ 8 ወር ከሆነ ቢያንስ በቀን ውስጥ ከ2 እስከ 3 ጊዜ መመገብ መቻል አለባቸው። ይህን ምግብ እንዲለምዱላችሁ ደግሞ ከእናት ጡት ወተት አስቀድማችሁ መጀመሪያ ትሰጡና ከዛ በኋላ ነው የእናት ጡት ወተትን መስጠት ያለባችሁ። እድሜያቸው ደግሞ ከ9 ወር እስከ 12 ወር ወይም ደግሞ 1 ዓመት ከሞላቸው በኋላ ቢያንስ በቀን ከ3 እስከ 5 ጊዜ ማለማመድ መቻል አለባችሁ። በተጨማሪነት ደግሞ ከ1 እስከ 2 ጊዜ ስናክ ወይም ደግሞ መሀል ላይ ትንንሽ ምግቦችን ማስሞከር ትችላላችሁ። እንደዚህ ያደረጋችሁ የምታስሞክሩበት ምግብ መጀመሪያ ላይ ከ6 ወር እስከ 7 ወር ወይም ደግሞ 8 ወር አካባቢ ድረስ የተፈጩ ናቸው። ነገር ግን በተፈጩ ምግቦች ለብዙ ጊዜ መቆየት የለባችሁም። በተቻለ ፍጥነት ወፈር ወዳሉ ወይም ደግሞ ጠጠር ወዳሉ ምግቦች መሻገር መቻል አለባችሁ። በጣም ተመራጭ የሚባለውና እነኚህ ምግቦች በጊዜ መልመድ መቻል አለባቸው የሚባልበት ወር ከ7 ወር እስከ 8 ወር ባለው ጊዜ ውስጥ ነው። ይሄኛው መሸጋገሪያ ነው። ስለዚህ በእነኚህ ጊዜያት ላይ የተፈጩትን ምግቦች እየቀነሳችሁ ሞር ጠጠር ወዳሉት ምግቦች መሻገር መቻል አለባችሁ። እነኚህን ጠጣር ምግቦች በጊዜ የምታለማምዷቸው ከሆነ በኋላ ላይ የሚያስፈልጓቸው ምግቦች በምትሰጡበት ሰዓት ላይ አትቸገሩም። ታዲያ እዚህ ጋር እንደ ተጨማሪነት እየሰጣችሁ ያላችኋቸው ምግቦች ተመጣጣኝ ከሆኑ የሰውነት ክብደታቸውም እየጨመረ ይመጣል። ነገር ግን አንድ አይነት ምግብ ወይም ደግሞ ያልተመጣጠነ ምግብ ብቻ የምመግቡ ከሆነ የሰውነት ክብደታቸው እየቀነሰ ይመጣል። ስለዚህ ስለመገባችሁ ብቻ ሳይሆን የምግቡ አይነት ለራሱ ወሳኝነት አለው ማለት ነው። ለህፃናት በጣም አስፈላጊ የሚባሉት ሃይ ካሎሪ ያላቸው ምግቦች ሲሆኑ እናንተ እየመገባችሁ ያላችሁት ምግብ ሎው ካሎሪ ሆኖ ነገር ግን እየመገብን ነው ብላችሁ ችላ የምትሉት ከሆነና የተመጣጠነ ማታረጉት ከሆነ ዞሮ ዞሮ ያው ክብደታቸው እየቀነሰ ይመጣል። ምክንያቱም በዚህ ጊዜ ላይ ሰውነታቸው ከፍተኛ የሆነ የምግብ ፍላጎት ይኖረዋል። ምክንያቱም እድገት ላይ ስለሆኑ ማለት ነው። ከዚህ ሌላ ደግሞ እናንተ ምግቡን እያዘጋጃችሁ ለራሱ ምግብ ፍላጎት ከሌላቸው የሰውነት ክብደታቸው እንዲቀንስ ያደርጋል። ይሄ ምግብ ፍላጎት መቀነስ ደግሞ ብዙ ምክንያቶች አሉት። ከተለያዩ ህመሞች ጋር ተያይዞ የምግብ ፍላጎታቸው ሊቀንስ ይችላል። ኢቭን የምትመግቧቸው ምግቦች ለራሱ አፒታይት የሚቀንሱ ሊሆኑ ይችላሉ። የምትመግቧቸው ምግቦች በውስጣቸው አነስተኛ አይረን፣ ዚንክ፣ ቪታሚን ቢ ኮምፕሌክስ ምንላቸው፣ ማግኒዚየም እና መሰል የሆኑትን በአነስተኛ መልኩ ከያዙ የምግብ ፍላጎታቸው እንዲቀንስ ያደርጋል። ለምሳሌ ትንሽ አይረን ያለው ምግብ ብቻ የምትመግቡ ከሆነና ሰውነታቸው ውስጥ ያለው የአይረን መጠን ካነሰ ደም ማነስ ይፈጥራል። ይህም ደም ማነስ የምግብ ፍላጎታቸው እንዲቀንስ ያደርጋል። ልጆቻቸው የምግብ ፍላጎታቸው እንዲቀንሱ ሊያደርጉ ሌሎች ምክንያቶች ደግሞ መጨናነቅ ካላቸው፣ በቀን ውስጥ በቂ የሆነ የሰውነት እንቅስቃሴ ማያደርጉ ከሆነ፣ ቀላል ምንላቸው ቤት ውስጥ መሽከርከር፣ መንቀሳቀስ እነሱንም ያካትታል። ቢያንስ እነኚህን ለ1 ሰዓት ማያደርጉ ከሆነ አፒታይታቸው እንዲቀንስ ያደርጋል። ከዚህ ተጨማሪ ደግሞ ምግብ እያስጀመራችሁ ለራሱ አፒታይታቸው እንዲቀንስ ሊያደርጉ የሚችሉ ነገሮች ከዋና ምግቦች ተጨማሪ የምትሰጧቸው ፈሳሽ የሆኑ ምግቦች ናቸው። ለምሳሌ ወተት ብቻ አዘጋጅታችሁ የምትሰጧቸው ከሆነ ለሌሎች ምግቦች ያላቸው ፍላጎት ሙሉ በሙሉ እየቀነሰባችሁ ይመጣል። ይሄ ደግሞ ክብደታቸው ከሚጠበቀው በታች እንዲቀንስ ያደርገዋል። እናም እየመገባችሁ ክብደታቸው እንዲጨምር የምትፈልጉ ከሆነ አሁን የነገርኳችሁ ሁኔታዎችን ማስተካከልና ማመቻቸት መቻል አለባችሁ። እናም የተመጣጠነ ምግብ ለልጆቻችሁ እየመገባችሁ ነገር ግን እነኛ አሁን የነገርኳችሁ ሁኔታዎች ማይስተካከሉ ከሆነ የምግብ ፍላጎታቸው እየቀነሰ ስለሚሄድ የሰውነት ክብደታቸውም እየቀነሰ ይመጣል። ስለዚህ እነኚህ ሁኔታዎች በማስተካከል የሰውነት ክብደታቸው እንዲጨምር ማድረግ ይኖርባችኋል። ስለዚህ እነኚህ ሁኔታዎችን በማስተካከል የሰውነት ክብደታቸው እንዲጨምር ማድረግ ትችላላችሁ። እዚሁ ጋር ተጨማሪ ምግብ አስጀምራችሁ በወላጆች እይታ የተመጣጠረ ነው ልጃችንን ይጠቅማታል ብላችሁ እየመገባችሁ ነገር ግን የሰውነታቸው ክብደት እንዲቀንስ ሊያደርግ የሚችል አንድ ምግብ አለ። ይሄም ከ1 ዓመት በታች ላሉ ህፃናት የላም ወተት መስጠት። የላም ወተት በተፈጥሮ ትንሽ አይረንና በህፃናት አንጀት ደግሞ መላም የማይችል የፕሮቲን አይነት አለው። ስለዚህ እናንተ በሚመግቧቸው ሰዓት ጨጓራቸው፣ አንጀታቸው ላይ ተጨማሪ ጫና እየፈጠራችሁ በተጨማሪ ደግሞ በሰውነታቸው ውስጥ የሚገኘው አይረን መጠን እንዲቀንስ ያደርጋል። ይሄም አንጀታቸው ላይ ህመም መፍጠር ብቻ ሳይሆን ለደም ማነስም ሊያጋልጣቸው ይችላል። ስለዚህ ልጃችሁ ከ1 ዓመት በታች ከሆነ የላም ወተት በፍጹም መመገብ የለባችሁ ማለት ነው። አንዳንድ የህክምና ሁኔታዎች ደግሞ ህፃናት ላይ ምግብ
ፍላጎታቸውን በመቀነስ አንዳንዴ ደግሞ ተጨማሪ የሆነ ኃይል በመውሰድ የሰውነት ክብደታቸውን እንዲቀንሱ ሊያደርጉ ይችላሉ። ለምሳሌ ህጻናት ላይ የሚፈጠር ተደጋጋሚ ማስመለስ፣ ክሌፍት ፓሌት የምንለው ወይም ደግሞ የላንቃ መሰንጠቅ ወይም ደግሞ ጥብቅ ያለ ምላስ ካላቸው፣ የልብ ህመም ካላቸው፣ የአንጀት ህመም ካላቸው እነኚህ ምግብ ፍላጎት መቀነስና በተጨማሪም የተመገቡት ምግብ ለራሱ በአግባቡ እንዳይጠቀሙበት በማድረግ የሰውነት ክብደታቸውን እንዲቀንስ ሊያደርጋል። ስለዚህ እነኚህን ሐኪም ጋር በደንብ ክትትል በማድረግ ማሳከም ያስፈልጋል። ልጃችሁ ከ6 ወር በላይ ሲሆን ተጨማሪ ምግብ ስታስጀምሩም እንዴት ማድረግ አለባችሁ፣ ምን ማድረግ አለባችሁ የሚሉትና ሁሉንም ነገር አንድ ላይ አሰባስቤ በአንድ ቪዲዮ ሰርቼላችኋለሁ። በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። የዛኔ ገብታችሁ ማየት ትችላላችሁ። ወላጆች አንድ መረዳት ያለባችሁ ነገር ልጃችሁን ክሊኒክ ወስዳችሁ ወይም ደግሞ ሆስፒታል ወስዳችሁ ቼክ ማስደረግ ያለባችሁ ሲታመም ብቻ አይደለም። አንድ ልጃችሁ ጤናማ እድገት አለው የሚለውን ነገር ክትትል የምታደርጉበት አካሄድ አለ። ዌል ቤቢ ፎሎ አፕ ይባላል። በአሜሪካ አካዳሚ ኦፍ ፔዲያትሪክስ የጊዜ ሰሌዳ አወጣጥ ይሄኛው ዌል ቻይልድ ቪዚት የምንለው የጊዜ ሰሌዳው የመጀመሪያ ልጅ ሲወለድ ከዛም በኋላ የመጀመሪያ ወር ላይ ከዛ ሁለተኛ ወር 4ኛ ወር 6ኛ ወር 9ኛ ወር 12 15 18 2 ዓመት እያለ ይቀጥላል። እዚሁ ስክሪኑ ላይ እንደምታዩት ማለት ነው። የዚህም የዌል ቤቢ ፎሎ አፕ ዋና ዓላማው የሰውነታቸውን እድገት መከታተል፣ ቅድመ ህመም እንክብካቤ ለምሳሌ እንደ ክትባት ያሉትን ለማድረግ፣ ስር ያልሰደዱ ህመሞች ካሉ አስቀድሞ ለማግኘት፣ ወላጆችም ግራ ያጋባቸው ነገር ካለ ከጤና ባለሙያ ጋር አንድ ላይ በመመካከር እነኚህ ሐሳቦቻቸውን እያካፈሉ መፍትሄ ማመቻቸት ነው። በዚህ ክትትል ስርም በእያንዳንዱ በሚመጡበት ቀጠሮ ላይ የሚደረግላቸው ነገር አንደኛው ክብደታቸው፣ ቁመታቸው፣ የጭንቅላታቸው እድገት እነሱ ይለካሉ፣ ይመዘገባሉ። ሁለተኛው ደግሞ የሰውነታቸው እድገት እንዴት ነው የሚለው ነገር ቼክ ይደረጋል። የሰውነታቸው እድገትና ብቃት ይለካል። ንግግር ጀምሯል አልጀመሩም፣ ከሰዎች ጋር መግባባት ጀምሯል አልጀመሩም የሚሉትንና መሰል የሆኑትን ዴቨሎፕመንታል ማይልስቶን የምንላቸውን ቼክ ይደረጋሉ። ከዚህ ሌላ በዚህ ቀጠሯቸው ክትባት ቼክ ይደረጋል፣ አመጋገባቸው ቼክ ይደረጋል፣ የአፋቸው ንጽህና ቼክ ይደረጋል። ወላጅም ከህመም ለመቁጠር ግራ በመጋባት ቤት የቆየባቸው ችግሮች ካሉም እነሱም እዛው መፍትሄ እንዲያገኙ ይደረጋል። ሁልጊዜ እንደ ወላጅነት ብልጥ መሆን ያለባችሁና ሁልጊዜ መመዝገብ ያለባችሁ ነገር ልጃችሁ ክብደቱን፣ የልጃችሁ የደም አይነት፣ ቁመቱ፣ የጭንቅላቱ እድገት፣ ክትባት እስከመቼ ድረስ ተከትቧል የሚሉትን በተጨማሪም አለርጂክ የሆኑበትን ምግቦች መዝግባችሁ ማስቀመጥ መቻል አለባችሁ። በእነዚህ ክትትሎች ላይ ሐኪሙ ልጃችሁን በሚያገኝበት ሰዓት ላይ ምንም አይነት ችግር ከተፈጠረ በተለይ ደግሞ የእድገት ውስንነት ወይም ደግሞ የእድገት መዘግየት ካለ አስቀድሞ ለመያዝና ያን ነገር ክትትል አድርጎ በቂ የሆነ ሕክምና እንዲያደርግለት ይረዳዋል። ከነኚህም ውስጥ አንዳንዶቹን የእድገት መዘግየት ብለን የምናስቀምጣቸው ነው እዚሁ ስክሪኑ ላይ አስቀምጥላችኋለሁ። እነሱን ከእድሜያቸው ጋር እያነጻጸራችሁ ቼክ ማድረግ ትችላላችሁ። እነኚህን ሁሉ አድርጋችሁ አስጊ የሚባሉትና ሐኪም ጋር ማሳየት ያለባችሁ አንዳንድ ሁኔታዎች አሉ። እነሱን ደግሞ ግልጽ አድርጌ ልንገራችሁ። የመጀመሪያው ቀጣይነት ያለው ክብደት መቀነስና ክብደት እያገኙ ቢሆን ለራሱ በወር ውስጥ ከ500 ግራም በታች ከሆነ እድሜያቸው ከ3 ወር በላይ ሆኖ ክብደታቸው ከ500 ግራም በታች በወር የሚያገኙ ከሆነ የመመገብ ምንም ፍላጎት ከሌላቸው ድክም የሚላቸው ከሆነ ወይም ደግሞ ጡት በሚጠቡበት ሰዓት ላይ ቶሎ ቶሎ ማቆራረጥ ካለ፣ ሲጠቡ ግንባራቸው ካላባቸው፣ ከንፈራቸው መላሳቸው የሚጠቁር ከሆነ፣ የሆድ ድርቀት፣ ማስመለስ፣ ሆዳቸው መነፋት፣ ከዚህም ተጨማሪ ደግሞ እድሜያቸው ከ8 ወር በላይ ሆኖ ስቲል ደረቅ የሆኑ ምግቦችን ማለማመድ ካልቻሉ ወይም ደግሞ ሙሉ በሙሉ የማይፈልጉ ከሆነ የዚህን ጊዜ ሐኪም ጋር ማሳየት ይኖርባቸዋል። ሌላው ሐኪም ማየት ያለበት ደግሞ የእድገት መዘግየት ካላቸው እዚህ ስክሪን ላይ የምታያቸውን ከእድሜያቸው ጋር እኩል ተመጣጣኝ ካልሆነ የዚህን ጊዜም ሐኪም ጋር ማሳየት ይኖርባቸዋል። ስለዚህ የህፃናት ክብደት መጨመር እናንተ እንደምታስቡትና እንደምትጨነቁት አይደለም። እነኚህን ሁኔታዎች በማስተካከል የሰውነት ክብደታቸውን እየጨመረ እንዲመጣ ማድረግ ትችላላችሁ። ቪዲዮውን እዚህ ድረስ አይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በተጨማሪ ደግሞ ለሌሎችም እንዲደርስ ላይክ አድርጉት። ተጨማሪ ጥያቄዎችና ግር ያሏችሁ ነገሮች ካሉ ኮሜንት ላይ ጻፉልን። ስለ ህፃናት ተጨማሪ ምግብ አጀማመርና እንዴት ማስጀመር አለባችሁ የሚለው ሙሉ መረጃው እዚህ ቪዲዮ ላይ ታገኙታላችሁ። ክሊክ አድርጋችሁ በመግባት ማየት ትችላላችሁ። መልካም ቆይታ ይሁንላችሁ።